ይሄን የመሰለ መድረክ አግኝቼ ስለ ታላቁ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሳልናገር አልወርድምና እኛ አላህ የነገረን ነገር አልገባንም አላህ ምንድን ያለን 8 ነገሮችን እንድንወድ ፈቀደና ከ3 ነገር በላይ አስበልጠን እንዳንወድ ከለከለ ከ3 በነገር እንደ በላይ አስበልጠን እንዳንወድ አላህ Subhanahu Wa Ta'ala ከለከለን ይሄ ምንድን ያለው ቁርአንን በደንብ ይዩት በደንብ እንድንወድ አብረን እንድንዛመድ ነገር ግን ድንበር አለው ልክ አለው አስበልጠን ግን እንዳንወዳቸው የተከለከልንባቸው ነገሮች አሉ አንደኛው ቁል ኢን ካነ አባኡኩም ወላጆቻችሁንም እንኳን ቢሆኑ ውደዱ አለ አላህ አው አብናኡኩም ሁለተኛ ልጆቻችሁንም ውደዱ አለ ሶስተኛ አው ኢኽዋኑኩም ወንድሞቻችሁ አለ አራተኛ አው አሽረቱኩም ዘመድ አዝማዳችሁን ውደዱ አለ አምስተኛ ብዙ እንደምናገባ አውቆ በፕሉራል የተናገረው አላህ አው አዝዋጁኩም ሚስቶቻችሁንም እንኳን ውደዱ አለ ስድስተኛ ሁለት ገንዘብ እንዳለ አላህ ነገረን አንደኛው ተቀማጭ አንደኛው ተንቀሳቃሽ ወአምዋሉን ይክተረፍቱሙሃ የሰበሰባችሁት ገንዘብ እንኳን ቢሆን ውደዱ አለ ሁለተኛው ደግሞ ወቲጃረተን ተክሸውነ ከሳደሃ እንዳይከስር የምትፈሩት ፒኤልሲያችሁ ኩባንያችሁ ንግዳችሁን ውደዱ አለ ሰባተኛ ወመሳኪንን ተርደውነሃ የምትወዱት ቪላ ቤት ሪል ስቴት ኮምፓውንድ መኖሪያ ቤታችሁ ውደዱ አለ ከዛ በኋላ ምን አለ አሐበ ኢለይኩም ሚነላህ ከአላህ በላይ አስበልጣችሁ የምትወዱ ከሆነ ወረሱሊሂ ከነብዩ በላይ አስበልጣችሁ የምትወዱ ከሆነ ወጂሃድን ፊ ሰቢሊህ በአላህ መንገድ ላይ መታገልን አስበልጣችሁ የምትወዱ ከሆነ ፈተረበሱ ሐታ ያእቲ አላሁ ቢአምሪህ ጠብቁ አላህ ዛቻ ነው ሚስትህ ስትሰደብ ፍርድ ቤት ትሄዳለህ ቁርአን ሲነካ ቆይ አታስጨርሱን ትላለህ ሱቅ ሲዘጋ ታለቅሳለህ ታዝናለህ ትከሳለህ ነብዩ ሲሰደቡ ቆይ ተረጋጉ ትላለህ አሐበ ኢለይኩም ሚነላህ ወረሱሊሂ ወጂሃድን ፊ ሰቢሊህ ፈተረበሱ ዛቻ ነው አላህ ጠብቁ አለ አላህ ጠብቁ ያ የምትወደውን ዘርህ ያ የምትወደው ልጅህ ያ የምትወዳት ሚስትህ ያ የምትወደው ንግድ ያዋርድሃል እነ አላህን ሲሰደብ ስለ አላህ ሲነገር ማይሰማህ ከሆነ ፈተረበሱ ሐታ ያእቲ አላሁ ቢአምሪ ጠብቁ አለ አላህ ወይ ገንዘብ ያዋርድሃል ወይ ዘር ያዋርድሃል ወይ ልጅ ያዋርድሃል ወይ ሚስት ያዋርድሃለች ወይ ንብረት ያዋርድሃል ወይ ቤቱ አይስማማህም ገንብተኸዋል በብዙ ሚሊዮን ብር ስትገባ ያመሃል ወይ ያሳስርሃል ወይ አይን ይበላሃል فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين الله فاسق بلو تراتشو عند النزيم ياسقدموا سوچن فاسق بلو الله نتلو اسكمته ما انه نبي منكاو من هو المصطفى ما ناتشو نبيكو نبي الرحمه يا رحمه نبي ناتشو نبيكو كل ነገር እኮ سبحان الله سبحانه وتعالى ያደረገላቸው ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ ስካንዲኔቪያን ካንትሪ በለው የፈለገ ዓለም ሂድ እያንዳንዱን ስልጣኔ የቀዳው ከነብዩ ነው እያንዳንዱ ስልጣኔ የቀዳው ከነብዩ ነው ይሄን ደግሞ ዝም ብለን በድፍኑ አንናገርም አንድ መጽሐፍ ያዘጋጀውስ ነው ተቀድመሃል የሚል ነብዩ ቀድመዋል ተመልከት አሁን ስታየው ምን ይላሉ ጠዋት ስትነሱ አኳፍረሽን አትርሱ ይላሉ سبقك المصطفى نبي قدموሃል إذا سيقظ من نومه كان يبدأ بالسواك human rights የሰው መብት እንደ ነብዩ ይናገራል እንዴ ሶስት ሆናችሁ ስትሄዱ ሁለት ሆናችሁ እንዳትሰባሰኩ ወይንም ቋንቋ እንዳትቀይሩ አሉ ቋንቋ እንዳትቀይሩ ለምን ቀልቡ ይነካል የሰው ልጅ በሌለበት ቦታ በመጥፎ አታንሱት አሉ ለምን ልቡ ይበላሻል ከዚህ በላይ human rights አለ children rights የህፃን መብት መስጂድ ስር ገብቼ ህፃኑ ይንከባለልብኝ ነበር ጫወታውን አልጨረሰም እንደ ብዬ አስረዘምኩለት አሉ አንድ ሰራተኛ ከቀጠራችሁ ከአቅም በላይ ስራ እንዳታሰሩት አሉ ስራ የምታሰሩት ከሆነ አግዙት ፈካፊው አሉ ፈረንጆች መጡና ኦቨርታይም ተቀድመሃል አዩሃ الإخوة አንድ ጊዜ ተቀድመሃል የሚል
እያዘጋጀሁት ነው ያለሁት ከቢሮ ስትወጡ ሶኬት ነቅላችሁ ውጡ ይላሉ ነብዩ ቀድመውሃል ለመተኛ ስታስቡ እሳትን አጥፍታችሁ ተኙ አንድ ቤት ገቡና ሚጣፍጥ ምግብ በሉ እንደዚህ አይነት ምግብ እኮ አይሻ በልታ አታውቅም ሲሉ ጊዜ ሰውየው ሰማቸው ችግር የለም ብሎ በቅጠል ጠቅለል አድርጎ ሰጣቸው ቴካዌ ነብዩ ነው የጀመሩት ምንድነው ይቀረው አዩሃ ኢኽዋ ፕሮግራሙ ጊዜው ስለማይበቃ እንጂ ሐቂቀተን አንድ ጊዜ በላይ ተቀድመሃል አውሮፓ ዛሬ ግቦ የሚቀበለው አስጨነቃቸው ሲያስጨንቃቸው ጊዜ ግቦ ተቀባይ ስላለ ነው ስለዚህ ተቀባዩም ሰጪውም የእሳት ነው እንበላሉ ኮራፕሽን ሙስና አሉ ነብዩ ሰለላሁ ዐለይሂ ወሰለም አራሺ ወልሙርተሺ ምንድነው ይቀራቸው አንድ ሰው ሲናገር አይኑን ይርሳሉ لا تقاطعوا الكلام ንግግር እንዳታቋርጡ አሉ ፓርላማ እየሰራበት ነው እያንዳንዱ የስብሰባ ህግ እየሰራበት ነው ምንድነው ይቀራቸው አንድ ጊዜ ያዘጋጀውስ ነው አንድ ጊዜ ምንድነው ይቀራቸው አንድ ነገር አልቀራቸውም እኔና አንተ ስለማናቃቸው ነው ሱብሃንአላህ ብዙ ነገሮች አሉ እዛ ወቅቱና ጊዜው የለም ሰባያከል ሙስጠፋ ነብዩ ቀድመውሃል ማንኛውም ስካንዲኔቪያን ካንትሪ አደገ ምትለው ምን ብትለው ከነብዩ ነው የጨለፈው ከሳቸው ነው የወሰደው ነብዩ ይሰደባሉ አንተ ብትሰድባቸው እሱ ቢሰድባቸው አላህ ከፍ አድርጓቸዋል ነገር ግን ባንተ ዘመን በኔ ዘመን ሲሰደቡ ነው የሚያሳዝነን አላህ ነገ የቂያማ ቀን ሲራጥን ይዘረጋል ሲራጥ ማለት سجن في جهنم بجهنم لا يمزرق دلي ነው ይሄንን ድልድይ አላህ ሰዎችን ሁላ እለፍ ይላል ወልይሁን ተቅይሁን አቢድሁን ሰኽይሁን ሙጃሂድሁን ሐፊዝሁን ነህዊይሁን በላግይሁን መንጥቅይሁን ፕሮፌሰርሁን ዓሊምሁን ሙፍቲሁን ቃዲሁን መሻይኽሁን ሙርሰልሁን ወይም منكم الا واردها እለፉ ይላል አላህ እለፉ ይላል ጉድ ያዘለ አያ ነው በሚታለፍበት ሰዓት ላይ ግማሹ የሚሰበርበት አለ ግማሹ የሚንገዳገድ አለ ግማሹ የሚንፋቀቅ አለ ነብዩ እንደነገሩን ግማሹ ደግሞ ኢንተርናሽናል ሜዠርመንት የዓለም የፍጥነት መለኪያ ያልደረሰበት ቅጽበት ዱብ ብሎ የሚያልፋለ እስኪ አይናችሁን ጨፉንና ክፈቱት አድርጉ ያ ጀማዓ ጨፍኑ ክፈት ዱብ የሚያደርገው አለ ዱብ አይኑን ጨፍኖ ሲከፍት ድረስ አላህ የሚጥለው አለ ማን ነው የኛው ዘሎ ዛም ነው አላህ ነገረን ወይ منكم الا واردها ሁሉም ያኛውን ያልፋል እንደው አላህ ወስኗል الف يمينه مانو الله قرآن لا ينقرن فلقتهم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة أولئك أصحاب الميمنة الله نقرن فلقتهم العقبة يعني የሚያልፉት እነማን ናቸው ፈኩ ረቀባ ባሪያን ነፃ ያወጡ ናቸው ባሪያን ገዝተው የተጨነቀን ሰው ነፃ ያወጣ ሰው አው ይጣሙን ምግብ ያበላ ሰው في يوم ذي مسغبة ከረሃብ በላይ የሚያመው ህመም መስገባ ይባላል በጣም ሚላስ የሚቀመስ የሌለውን የታጠፈውን አንጀት ያበላ ሰው አላህ ያሳልፈዋል የቲምን ዛ መቅረባ ዘመድ አዝማድ የሆኑ የቲሞችን ፈልጎ አባቱ የለም እናቱ የለችም ዘመዱ የለም አብሽር ብሎ የቀረበው ثم كان من الذين ወይም ደግሞ አፈር አመድ ፊቱና አፈር የሚመሳሰሉ ሰዎችን አይዟችሁ ብሎ የታረዙትን ያለበሰ ስለተረሂሙን የቀጠለ አላህ ያሳልፈዋል አላህ ቂያማ ቀን ለፍ ይለዋል
ስለዚህ ዛሬ ጉረባ በቡራዩ ሜዳ ላይ ተሰብስበናል ነገ አርደል በይዳ ቂያማ ሜዳ ላይ እንሰበሰባለን ራቆታችን ያላናችን ነገር ብቻችን ሳንገረዝ እንቆማለን ያን ቀን የማያፍሩ ሰዎች መልካም ከሚሰሩ ሰዎች ጋር አብረው ይሆኑ ናቸውና አደራ የቲሞችን እንخدም የቲሞችን አይዟችሁ እንበል አላህ በሰማነው ምን ሰራ አላህ ያርገን ወንድማችን ኡስታዝ አብዱል ፈታህ ስለ ነብያችን አለይሂ ሰላም በማንሳት ሁላችን ማስለቀሰውናል ስለ ነብያችን ሲነሳ ሲወራ ተነግሮ የሚያልቅ አይደለም የሳቸው ገደልና የሳቸው ታሪክም በዚህ አጭር ሰዓት ተወስቶ የሚቀር አይደለም ገጣሚዎች ብዙ ገጥመዋል ተራኪዎች ብዙ ተርከዋል ጻፊዎቹ ብዙ ጽፈዋል ከዛም በላይ ደግሞ አላህ ስለ ነብያችን ብዙ ተናግሯል ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ وداعيا إلى الله بإذنه وسراجا منيرا الله نبياتنا عليه السلام ስለ ፀሐይ በሚያወራበት ሰዓት ፀሐይ ብርሃኑን ስራጅ ነው ያለው የጨረቃውን ብርሃን ደግሞ ሙኒር ነው ያለው ነብያችን ደግሞ ሁለቱንም አንድ ላይ አደረገና وداعيا إلى الله بإذنه وسراجا منيرا የፀሐይ ብርሃንም የጨረቃውንም ብርሃን የቀኑንም የማታውንም ብርሃን የቀኑንም የማታውንም ጨለማ የሚገረስሱ ብርሃን መሆናቸውን ነገራቸው ما فقد الماضون مثل محمد ولا مثله حتى القيامة يفقد خلقت مبرأ من كل عيب كأنك خلقت كما تشاء ما فقد الماضون مثل محمد كنبياتنا بفيت عليه الصلاة والسلام بزي مدر لاي مدر تشكماچو አታቀም እንደሳቸውንም አይነት ሰው አጥቶ ታዚያሞች ብሎ ማያቀም ولا مثله حتى القيامة يفقد እንደሳቸው አይነትም እስከ ቂያማም የሚመጣም የለም መጥቶም የሚነሳ የለም خلقت مبرأ من كل عيب ከሁሉም አይብ الله ንጹህ አድርጓቸው የፈጠራቸው كأنك خلقت كما تشاء ራሳቸው በፈለጉት መንገድ እንደተፈጠሩ አድርገው አሳምሯቸው አስዋቸው ነው የፈጠራቸው فصلوات الله وسلامه عليه يا الله اذن السلام بنبياتنا لا يسفن وعلى المهاجرين والانصار بمهاجروችም ላይ ይስፈን ከሳቸው ጋር ነገ ቂያማ ቀን የምንገናኝ ሰዎች አላህ ያድርገን ሸፋዓቸውን የምንጎናጸፍ አላህ ያድርገን ሐውዳቸውን የምናገኝ አላህ ያድርገን በባንዲራቸው ስር የምንቀሰቀስ አላህ ያድርገን ከሳቸው ግርብትና ነገ ቂያማ የምንሰበሰብ ሰዎች አላህ ያድርገን هو امام الانبياء يا انبياء ሁሉ ኢማም ናቸው ነብያችን አለይሂ ሰላም وسيد الخلق اجمعين የፍጡር ሁሉ አለቃ ናቸው يحشر الناس تحت لوائه ሰዎች በሙሉ በሳቸው ባንዲራ ስር ነው የሚቀሰቀሱት هو اول شافع ومشفع የመጀመሪያ ሸፋ የሚያደርጉ ናቸው የመጀመሪያ የጀነትን በር የሚያንኳኩትና ጀነትን የመጀመሪያ የሚገቡት እሱ ናቸው وصاحب اللواء المعقود والحوض المورود የነብያችን አለይሂ ሰላም የሐውድ ባለቤት ናቸው ነገ ቂያማ ቀን የሰው ልጆች በሙሉ ግራ ይገባቸውና ወደ አባታቸው አደም ይሄዳሉ ወደ አደም በሚሄዱበት ሰዓት አባታችን አደም ሆይ አላህ አንተን በእጁ ፈጥሮሃል የመጀመሪያ የሰው ልጅ ነህ ያለንበት መከራና ስቃይ አይተሃል እስቲ ዱዓ አድርግልን እስቲ አላህ ከዚህ መከራና ስቃይና ጭንቅ አላህ ይገላግለን እስቲ ዱዓ አድርግልን ብለው አባታችን አደምን ይሄዱና ሙእሚኖች አማኞች ይጠይቃሉ ለምን የቂያማ ቀን መከራ የቂያማ ቀን ጭንቅ ይሄ ነው የሚባል የሚወሰፍ አይደለም ዛሬ 150 ሚሊዮን ኪሎ ሜትር ርቃ የምትገኘው ፀሐይ ስንዝር ታክል ወደኛ ትቀርባለች የሰው ልጆች በሙሉ ሁሉም አንቢዎች ሳይቀር ባዶ ሰውና ራቁታቸውን ይቆማሉ ባዶ እግራቸውን ይሰለፋሉ ያልተገረዙ ሆኖ ከናታቸው ሆድ እንደወጡ ይሆናሉ ሰማይ ምድር ተቀይሯል አንቢዎች ግራ ገብቷቸዋል መላእክቶች አርሽን የሚሸከሙ መላእክቶች ሳይቀሩ ዝም ብለዋል لا يتكلمون الا من اذن له الرحمن አንድም አይናገርም
يوم يقوم الروح والملائكة صفا جبريلنا ملائكوش بملو تسلفوال يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار سماي بليلة سماي مدر اللو تكيرو يسول جرا قبطوت أين المفر يثنو مششو مششا يثنو موجا يثنو بلو يسول جي بتجنقوا بسات مؤمنو يسايكرو يتجنقالو مؤمنو يسايكرو جرا يقباتشوال الله تنادو يماكو ندد تنادوال ودفيت يما يناددو ندد تنادوال يا كان يقوتي وكانو أسشقاري والناس كفي وكانو يا كان أمانيوش مؤمنوش جرا سقباتشو ወደ አደም ሄዱና አባታችን አደም ሆይ ያለንበት መከራ ስቃይ ጭንቅ ይሄው ያየህ ነው ከዚህ ጭንቅስ አላህ ይገላግለን ውሳኔ ይስጥ የጀነት ሰዎችም ወደ ጀነት የጀሃነም ወደ ጀሃነም ይሄዱ ውሳኔ ይስጥ ብለው አባታችን አደም በጠየቁበት ሰዓት አባታችን አደም ምን ይላል ነፍሲ 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 እኔ ዛሬ እንኳን ለናንተ ዱዓ ማድረግ በምን አይኔ አላህ ፊት ይቆማለሁ እናንተን ከጀነት ያወጣው هل اخرجكم من الجنه الا خطيئه ابيكم يا አባታችሁ ጥፋት አይደል እንዴ እናንተን ከጀነት ያስወጣው እኔ ምን ብዬ ዛሬ አላህን ይጠይቃለሁ እኔ ዛሬ እንኳን ለናንተ ለራሴም ለህይወቴ ፈርቻለሁ የት እንደሚሆን ምን እንደሚሆን አላቅም اذهبوا الى نوح እስቲ ወደ ኑህ ሂዱ የመጀመሪያ መልእክተኛ ነው ይባላል ወደ ነብዩ ኑህ ይከዳል ነብዩ ኑህ ጋር ይሄዳሉ አንተ አወሉ الرسل አንተ የመጀመሪያ መልእክተኛ ነህ ያለንበት ስቃይ መከራ አይተሃል እስቲ ዱዓ ይደረግ ውሳኔ ይሰጥ ሰው አንድ ሜዳ ላይ ቆሞ ማሸል ላይ ተሰልፎ ውሳኔ ሳይሰጥ ይዘገያል የሰው ልጅ ከሱ በሚወጣው ላብ ይለገማል ከሱ በሚወጣው ላብ ይገረቃል የሰው ልጅ ግራ ገብቶታል አንድ ቀናት 50 ሺህ አመት ነው የምታስቆመው يوم يجعل الولدان شيبا اسالش ሽማግሌ ሆነው ሽበት የሚወጣበት ቀን ነው وترى الناس سكارى وما هم بسكارى ሰዎች ሰክሮታቸዋል ጠጥቶ አይደለም የሰከሩት ولكن عذاب الله شديد يا الله ቅጣት ብርቱ ስለሆነባቸው ሰዎች ግራ ገብቷቸዋል ያ ቀን ነብዩ ነፍሲ ነፍሲ ይላልሱ እኔ ዛሬ ዱዓ ማድረግ አልችልም እኔ ዛሬ አላህ ፊት መቆም አልችልም اذهبوا الى موسى يا ساطركنو ولا ابراهيم اذهبوا الى ابراهيم يا انبيوች አባት የሙዋሂዶች ኢማም ያ አላህ ወዳጅ ኢብራሂም እሱ ጋር ሄዱ ይባላል እሱ ጋር ይሄዳሉ አንተ خليل الرحمن يا الرحمن ወዳጅ ነህ እስቲ ያለንበት መከራ እያየህ ነው ዱዓ አድርግልን እስቲ ወደ አላህ ቀርበና ወደ አላህ ሸፋ አድርግልን ነው ዱዓ አድርግልን ነው ያን ቀን ኢብራሂም ለራሱ ይፈራል ሱብሃንአላህ ኢብራሂም ያ ጀግናው ያ ኡመት የተባለው አላህ ወዳጁ ያደረገው ኢብራሂም እንኳን ዛሬማ ማ ተዳፍሮ ማ አላህ ይጠይቃል اذهبوا الى موسى ወደ ሙሳ ሂዱ አላህ እናግሮታል ዱንያ ላይ ወደ ሙሳ ይሄዳሉ ሙሳም ነፍሲ ነፍሲ እኔ ለራሴ ለህይወቴ ነው የሚፈራው اذهبوا الى عيسى ወደ ዒሳ ሂዱ ይባላል ወደ ዒሳ በሚሄዱበት ሰዓት ዒሳ ዛሬ እኔ ለራሴም ለህይወቴም ፈርቻለሁ ነፍሲ ነፍሲ الله في الدعاء مالك أرسلم اذهبوا إلى محمد عليه من ربه أفضل الصلاة وأزكى التسليم بأبي وأمي عليه الصلاة والسلام ود محمد هدو إلى الأنبياء بابولو ترى بترى ود عنده يسألفوا ماذا يدرسل نبياتشنغا يدرسل إلى إمامهم وسيدهم ود مرياتشو ود علاقاتشو يسأل جلو فرطنا مري ودهونوت ود محمد يدرسال ይመጣሉ ህዝቦች በሙሉ ተሰብስበው ዱዓ አድርግልን ያ ሙሐመድ አለይሂ ሰላቱ ወሰለም ዱዓ አድርግልን ይላሉ ዛሬ ያለንበት መከራ ስቃይ ጭንቅ እያየህ ነው ዱዓ አድርግልን ስሉ አና ለሃ እኔ ነኝ ለዚህ ቦታ የታጨሁት እኔ ነኝ ያሉ ነብያችን አሳ የባሰከ መቃመን መህሙዳ ያ ቦታ ይቆማሉ ማንም ፍጡር حتى الانبياء والملائكه አንቢዮች መላእክቶች ያልደረሱበት ይደርሳሉ የአላህ አርሽ ስር ዱዓ ሱጁድ ይወርዳሉ ሱጁድ ይወርቃሉ ነብያችን على رؤوس الاشهاد ያን ቀን አላህ ነብያችን ብቻቸው ይጠራቸዋል ያ ሙሐመድ ارفع راسك አንተ ሙሐመድ ወይ ቀናበል ሰልቱ ጠይቅ ይሰጣል እሽፋቱ ሸፋት ቁም ሽምግልና ተቀባይነት አለው ተናገር ዛሬ ትደመጣለህ
ዛሬ ቀኑ ያንተ ነው ላችኋል አላህ ነቢያችን አለይሂ ሰላቱ ወሰላም በዛ ሰዓት ነቢያችን ዱዓ ያደርጋሉ ኡመቲ 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 ባሉ ጊዜ በኡመቲ ውስጥ አናስከፋህ ይምላቸዋል ከዛ በኋላ ነው ውሳኔ የሚሰጠው ከዛ በኋላ ነው ፍርድ የሚሰጠው ከዛ በኋላ ነው ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር እኚ ነብይ ናቸው አለይሂ ሰላቱ ወሰላም ወደኛ የተላኩት አላህ መርጧቸው ወደኛ ላካቸው ሁሉንም አንቢያ አላህ በስማቸው ጠራቸው ያ ሙሳ ነቢ ሙሳ ሲጣራ ያ ሙሳ ብሎ ነው የጠራቸው ያ ሙሳ አልቂ ማ ፊ የሚኒክ ብሎ በስም ጠራቸው ኑህን ያ ኑህ ቢጥ ቢሰላም ሚና ወበረካትን አለይከ ወዓላ ኡመምን ሚመን ማከ ብሎ ኑህን በስሙ አንተ ኑህ ብሎ ጠራቸው ኢብራሂምን ያ ኢብራሂም አሪድ አን ሃዛ ያ ኢብራሂም ብሎ ጠራቸው ዒሳን ያ ዒሳ ብሎ ጠራቸው ነብያችን ግን ያ አዩሃ ነብዩ ኢና አርሰልናከ ሻሂዳን ወሙበሽራን ወነዚራን ብሎ ጠራቸው አንድም ቦታ ቁርአን ላይ አላህ ነብያችንን በስማቸው አልጠራቸው ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይሂ ብሎ ነው የተናገረው ስለሳቸው ሲናገር ብቻ ነው ሙሐመዱን ረሱሉላህ ማ ካነ ሙሐመዱን አባ አህድ ሚን ሪጃሊኩም ወላኪን ረሱሉላህ ወኻተመ ነቢይን ስለሳቸው ሲናገር እንጂ እሳቸው ሲጣራ በስማቸው አልጠራቸው ፈሰለዋቱ ረቢ ወሰላሙ ዐለይሂ ዛሬ ነብያችን ከ1400 ዓመት በፊት ወደ አኽራ ቢሄዱና ከኛ ቢለዩም በልባችን ውስጥ ናቸው በደማችን ውስጥ ናቸው ኑፍዲሂ ቢአርዋሂና በህይወታችን ፍዳ እናረጋቸዋለን ወዲማኢና ነፍሳችን ህይወታችን ዱነሁ ከሳቸው ኋላ ነው ከነብያችን አለይሂ ሰላቱ ወሰላም ቢአቢ ወኡሚ አለይሂ ሰላቱ ወሰላም ቢአዝዋጅና ወአብናኢና ወበናቲና ወአምዋሊና ወአህሊና ኩሉ ሸይን ዱነሁ ጀለሉን ከሳቸው ውጪ ያለው በሙሉ ለኛ ተራ ነው አላህ ከሳቸው ጋር የምንሰበሰብ ሰዎች አላህ አድርገን ዛሬ والله እናመሰግናለን የሳቸው ኡመት መሆናችን የሳቸውን ስም ማንሳታችን ያጁ ነብያችን አለይሂ ሰላም ሊተቹ ይፈልጋሉ ነብያችን ሊናገሩ ይፈልጋሉ እንዴት ማን ነብይ መሐመድ ይናገራቸዋል ማንስ ሊናገራቸው ማንስ ሊያንቋሻቸው ማንስ ይችላል 15 ድፍን ክፍለ ዘመን ሚሊዮኖች ስማቸውን ሲያወሱ በቀን 5 ጊዜ ስማቸው ይወሳል በቀን በሺህ ጊዜ ስማቸው ይነገራል እስቲ በዚህ ዓለም ላይ የሳቸው ያህል የተከበረ የሳቸውን ያህል የተወደደ የሳቸው ያህል ስማቸው የተነሳ እስቲ አንድ ሰው እንጥሩልን የሳቸውን ያህል ታሪካቸው የተከተበ የተጻፈ ከተወለዱ ቀን ጀምሮ እስከ ለተሞታቸው ድረስ በየቀኑ የሰሩ ስራ ነብያችን አለይሂ ሰላም ገድላቸው ተጽፏል ሰሃቦች ነብያችን ይወዷቸው ነበር ውዱ በሚያደርጉበት ሰዓት የሳቸውን ውሃ እንጥብጣቢ ለማግኘት ይሽቀዳደሙ ነበር ነብያችን ስልኳቸው ቀድሞ መልእክቱን ለማድረስ ይሽቀዳደሙ ነበር ዘመቻ ፊት ለፊት ህይወታቸውን አካላቸውን ሰጥተው ነብያችን ይጠብቁ ነበር ዛሬም ነብያችን አለይሂ ሰላም በአካል ከኛ ጋር ባይሆኑ ነብያችን በመልእክታቸው ከኛ ጋር ናቸው ሁወ ሐዩን ፊና ሕያው ዘላለማዊ ከኛ ጋር እስከ ቂያማ የሚቆዩ ናቸው ነብያችን አለይሂ ሰላቱ ወሰላም ውስጣችን አሉ ማንንም ሊያወጣቸው አይችልም ነገ ሐውድ ላይ እስክናገኛቸው ድረስ ነገ ከሳቸው ጋር ጀነት እስክንገባ ድረስ ነገ ከአላህ ጉርብትና ከሳቸው ጋር እስክንሰለፍ ድረስ ኑፍዲሂ ቢአምዋሊና ወአብናኢና ወአህሊና ወአርዋሁና ዱነሁ الدماء دونه الأرواح دونه الأرواح فصلوات ربي وسلامه عليه وعلى آله وأصحابه وسلم أجمعين نبياتنا عليه الصلاة والسلام عذرا يا رسول الله عذرا يا نبي الله عذرا يا حبيب الله نبياتنا عذراتنا الله يدرسلن زاري دكاموچن እንጂ ጣልተናቸው አይደለም እኛ በፍላጎታችን ቢሆን እንኳን ስማቸው በመጥፎ ልነሳ በጥሩ ልነሳ እንኳን ሸርጦችና አደቦች አሉት ስማቸው ሲነሳ ሰለዋት ሳይወርድባቸው እንኳን አይነሳም ሰሃቦች አንድም ቀንቀና ብሎ አላዩአቸው حتى الصديق والفاروق ابو بكرنا فاروق
ቀና ብሎ ነቢ ሙሐመድን ማየት አይችሉም ነበር አለይሂ ሰላቱ ወሰላም። አላህ ከሳቸው ጋር ሁነን ከሳቸው ጋር የምንሞት ሰዎች አላህ አድርገን። በተለይ ሴት እህቶቼ ሴት እናቶቼ የበለጠ ወደ አላህ መቃረብ ይኖርባቸዋል። የበለጠ ወደ ዒባዳ መቃረብ ይኖርባቸዋል። የመጀመሪያ ሙጃሂዶች ሴቶች ናቸው። የመጀመሪያ አማኞች ሴቶች ናቸው። ሴት ማህበረሰብ የአንድ ማህበረሰብ ግማሽ ናት። ግማሹን የምትሰጠው ሴት ናት። አልኡሙ መድረሰቱን ሴት እናት ትምህርት ቤት ዩኒቨርሲቲ ኮሌጅ ናት። ሴት ተነከረች ማለት ማህበረሰቡ ተጠናከረ ማለት ነው። ሴት ተስተካከለች ማለት ህፃናቶች ልጆች ተስተካከሉ ማለት ነው። ሴቶች የኢስላም ባንዲራ ተሸካሚዎች ናቸው። ሴቶች ዱንያ አኺራ አላህን የፈሩ ከሆነ የበለጠ አላህ Subhanahu Wa Ta'ala ዘንድ ምንዳና ጀዛ ተዘጋጅቶላቸዋል። إذا صلت المرأة إذا أطاعت المرأة ربتها ሴት ልጅ አላህን ከፈራች وصلت خمسها አምስት ወቅቷን የሰገደች ከሆነ وصامت شهرها ጾሟን የጾመች ከሆነ ባሏን የታዘዘች ከሆነ ብልቷን ከሐራም የጠበቀች ከሆነ قيل لها ادخل الجنة ትባላለች። ስምንቱ የጀነት በር ተከፍቶላት የፈለግሽውን ግቢ ትባላለች። አው ነብያችን አለይሂ ሰላቱ ወሰለም ሴት ልጅ አላህን ከፈራች ሰላት ከሰገደች ጾም ከጾመች ባሏን ከታዘዘች ከሐራም ራሷን ከጠበቀች ጥቂት ስራ ሰርታ ስምንት የጀነት በር ተከፍቶላት ከስምንቱ የፈለግሽውን ግቢ መርጠሽ ትባላለች። ለዚህ ሴቶች የቀሩ ቀናቶችን የቀሩ እድሜያችንን ብዙ መስራት ብዙ መልፋት ይጠበቅብናል። ያ ማዕሸረ ሸባብ ጀሚዓን ወጣቶች ደግሞ ሁላችሁም መጨረሻ ላይ የምላችሁ ነገር እናንተ ወጣቶች አንቱም ሱፈራው الاسلام የኢስላም አምባሳደሮች እናንተ ናችሁ። አንቱም ቃደቱ ጁዩሺሂ የጦር መሪው እናንተ ናችሁ። አንቱም ሐመለቱ ሊዋኢሂ የኢስላም ባንዲራ ተሸካሚዎች እናንተ ናችሁ። አንቱም ስሩ ነህደት الامم وعنوان تقدمه የህዝብ የማህበረሰብ እድገት ምስጢር እናንተ ናችሁ። ስለዚህ ሙስሊሙ ማህበረሰብ ሙስሊሙ ወጣት የነቃ የበቃ መሆን መቻል አለበት። ወጣት ጅዱ ወጅተሂዱ በእናንተ ደም በእናንተ አጥንት በእናንተ ሩህ ህይወት ላይ ነው ዲን الاسلام የተገነባው። አንቱም እናንተ ናችሁ የነሰራችሁት ነብዩ መሐመድን አለይሂ ሰላም ከግራ ከቀኝ ከፊት ከኋላ የተሰለፉት ወጣቶች ናቸው። هم الذين بذلوا الارواح والاموال ህይወት ሩሃቸውን ውስጣቸውን የሰጡት ወጣቶች ናቸው። ሽማግሌዎች ሲያስተባብሉ ወጣቶች ናቸው ያመኑት። ስለዚህ ወጣቶች ሆይ ዲናችሁን በቀኝ እጃችሁ ያዙ። በክራንታ ጥርሳችሁ ነክሳችሁ ያዙ። ኢላ ኢማሚያ ኢላ አማሚያ ማሸረ ሸባብ ወጣቶች ወደፊት እንጂ ወደ ኋላ ካሁን በኋላ መመለስ የለብንም። ወጣቶች አንድነታችሁን ጠብቁ። ከሐራም ራሳችሁን ጠብቁ። በዲን በዒባዳ በሰላት ላይ አንዱ ነው። ከራሳችሁ አልፋችሁ ሀገራችሁን ልታለሙ ሀገራችሁን ልታሳድጉ የሀገር ኢትዮጵያ ሀገር አንድነት ዳር ድንበሩን የምታጠብቁት እናንተ ናችሁ። በዚህ ሀገር ላይ እኛ እንግዶች አይደለንም። ባለ ሀገሩ እኛ ነን። ባለቤቱ እኛ ነን። ሰማዩም መሬቱም ጋራውም ሸንተረሩም ሁሉም የኛ ነው። የኛ ሊሆን የሚችለው ደግሞ ስንሰራበት ነው። አንድ ስንሆን ነው። በዚህ ሀገር ላይ አንገታችን ቀና ብለን እንድንሄድ ካሁን በኋላ አልቅሻ እንድቆም ወጣቶች ጠንክረን ቀን ማታ ሰለቸን ደከመን ሳንል መስራት ይጠበቅብናል። አንድነት ይኖር በዘር በቋንቋ በአስተሳሰብ መከፋፈል የለብንም። እስላም ቢላልን ከሀበሻ ሰልማንን ከፐርሺያ ሱሃይብን ከሮም ስዲቅን ከመካ ከሁሉም አንድ ላይ በአንድ ጥላ ስር ያሰባሰበ የሆነ ዲን ነውና በዚህ ጥላ ስር አንድ ሁኑ። ዝግጁ ነን ኢንሻአላህ። ሙስተዒዲን ናችሁ? ሁላችሁ ዝግጁ ናችሁ? እኛ ትልቅ ዲን ነው ያዝነው። هذا الدين العظيم ይሄ ያዝነው ዲን ታላቅ ዲን ነው። አላህ ለወደደው ለፈለገው ለመረጠው ብቻ የሚሰጥ ብቸኛ ትክክለኛ ተቀባይነት ያለው መለኮታዊ ሃይማኖት ዲን الاسلام ነው። ዲኑ الانبياء والمرسلين የአንቢያዎች ሁሉ የመልእክተኞች ሁሉ ሃይማኖት ነው። ወደ አላህ ልንቀርብ ወደ ጌታችን ልንቀርብ የምንችለው ብቸኛ መንገድ በዲን الاسلام ብቻ ነው። አላህ ለወደደው ይሰጣል። ወዶን ሰጥቶናል። አላህ ወዶን እስላም እንደሰጠን ሁሉ በዛ ላይ ሙተን በዛ ላይ የምንቀሰቀስ ሰዎች አላህ አድርገን ለዛ መልፋት መስራት ይጠበቅብናል እያልኩኝ ሌላ ብዙ ፕሮግራሞች ስለምኖሩ በዚሁ ለማቆም ይገደዳለሁ። በሰማነው የምንጠቀም አላህ አድርገን። ወንድሞቻችን ጉረባ
እንደዚህ ተቋምን መስርቶ እንደዚህ አሰባስቦን በየመስጊዱ በየመድረሳው ብዙ ስራ እየሰራችሁ ያላችሁ ወንድሞች ጀዛኩሙላሁ ኸይራ አላህ ጀዛችሁን ይክፈላችሁ አላህ ይመነዳችሁ ከናንተ የምትጠበቀው ይሄ ነው የወጣት ሚና የአንበሳው ድርሻ የማይተካ ሚና ስለሆነ በርቱ ተበራቱ እዚህ ብቻ ሳይሆን ሙሉ ኢትዮጵያ ላይ ያሉ ወጣቶችን በአንድነት አሳስረን በእስላም ጥላ ስር በሚሊዮኖች እናሰልፋለን ቢኢዝኒላህ ተዓላ በትንሽ ጊዜ በአጭር ጊዜ ውስጥ ኡማን አንድ አድርገን ለሀገር ለወገኑ ለዲኑ ለኢስላም የሚቆሙ ወጣቶችን ከሙሉ ሀገሪቷ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እናሰልፋለን ኢንሻአላህ ተዓላ እኛ አንድ ነን ምለየን የለም እኛ አንድ ነን በቁርአንና በሐዲስ እኛ አንድ ነን በካዕባ እኛ አንድ ነን በዲን ከሁሉም በላይ ጌታችን አላህ አንድ ነው በዚህ ጥላ ስር አንድ መሆን በአንድነት መሄድ በአንድነት መንቀሳቀስ አለብን ነው አላህ ኢኽላሱን ይስጠን ለሱ ብለን የምንናገር ለሱ ብለን የምንሰራ ሰዎች አላህ አድርገን ختاماتنا الله يسامحልን والله اعلم والسلام عليكم ورحمه الله وبركاته